ሪል ስቴት ውስጥ ኦፕሬት የሚያደርጉ ካምፓኒዎች ብዙ ጊዜ የሚፈተኑት ገንዘብ ስለሌላቸው አይደለም ጋይስ። ትልልቆቹ በጣም ተፈተኑ የሚባሉትን ባለኝ ኢሹ አንኮሌክትድ ባላንሳቸውን ብታዩ ኢን ቢሊየንስ ነው። አንኮሌክትድ ባላንሳቸው ኢን ቢሊየንስ ነው። የት ግን ካምፓኒው ቅዳሜ የቀን ሰራተኛ መክፈል አይችልም ይመስልሃል? ለምሳሌ ሪል ስቴትን በጀመርኩ በልቀት ሌትስ ሴይ የሆነ መሬት አለ መጀመሪያ ዲዛይን ታሰራለህ፣ ከዛ ማርኬት ታደርገውና 10% ኮሌክሽን የተለመደው እንደዛ ነው። 10% ዳውን ፔመንት አጫውጨህ እንዳለ ትሸጠዋለህ። ከዛ ከ10% ውስጥ 10% ከሆነ 2% or 2.5% አካባቢ በኮሚሽን አማካኝነት ለሴልሶቹ ይሄዳል። ዩዥዋሊ የተለመደው 20 ወይም 30% ዳውን ፔመንት ከተቀበል 7% በኮሚሽን ይሄዳል። ከ10% ከሰበሰብከው ውስጥ 2.5 ሴል 7.5 ቀረ። ኦቨርሄድ ቀንስና ሌትስ 6% ቀረ። ኢኒሻሊ በሸጥክበት ሰዓት የምትሰራው የፋውንዴሽን ስራ ነው። ከባዱ የካሽ አውት ፍሎ ስራ ነው። ታችንን ቆፍረ ከታችን ነው የምትወጣው። ድብልቅልቁ ይወጣል ማለት ነው። እጅ ላይ ያለችው ካሽ ትንሽ ናት። የምትሰራው ስራ ሄቪ ካሽ የሚፈልግ ነው። ሙሉን ሽጠ ጨርሰሃል። that's why የሰው ንብረት አስይዘህ ካርታና ተበድረ ኮምፕሊኬትድ በሆነ መንገድ ከገበያ የምትወጣው። what if ይሄ ሰው አስምሮ ካሽንና ካሽ አውት ፍሎ ደርድሮ ቢነስ ኦኬ ፋውንዴሽን ስራ ላይ ካሽ ፍሎ አውት ፍሎ ይሄን ያህል ነው፣ እዚህኛው ሌቭል ስደርስ ካሽ አውት ፍሎ ይሄን ያህል ነው፣ ይሄ ነው ፕሮጀክሽን። ኦኬ ሲሸጥ 10% ከተሸጠ ይሄን ያህል ቤት ሲሸጥ እዚህ ጋር ካሽ ኢንፍሎ ይሄን ያህል ነው፣ ኔክስት ፔመንት እዚህ ስደርስ ነው ካሽ ኮሌክት ማድረገው ብሎ የካሽ ፍሎ ላደር ሰርቶ ባላንስ ሰርቶ ቢንቀሳቀስ ብለህስ how many of the people do this? በቃ ያጫጫክ ስምህ ይጮሃል፣ ገዝፏል። ከዛ በኋላ አመት ይሄኛውን ችግርን ለመፍታት ስትል ሁለተኛ ሳይት ከሰው ትገዛለህ። the same process ትሄዳለህ። ከዛች ካሽዋን ታመጣና ወደዚህኛው ሳይት ታደርገዋለህ። ያ ሳይት አልተገነባም፣ እዚህ ጋር እያለ ወደዛ ትሄዳለህ። so from day to day complicated የሆነ working scenario ውስጥ ትገባለህ። ኦኬ ይሄን በሪል ስቴት በማኑፋክቸሪንግ ስትወስድ የማኑፋክቸሪንግ ባህሪው እና የሰርቪስ ሴክተር ባህሪው አንድ አይደለም። ተርናራውንድ ፔሪድ አለ። የሆነ ካሽ መጥቶ ፕሮሰስ ተደርጎ ተመርቶ ምናምን ነው ሲጨንቅህ ለዛ ማይሆን የሾርት ተርም ገንዘብ ታመጣ ድብልቅልቁ ነው የሚወጣው። ሶ የካሽ ፍሎ ላይ ካልተጠነቀቅ it's very very tough። አንዴ ሲያዳልጥ ደግሞ ካሽ ፍሎ ጉድ ነው ይዞብን የሚመጣው። ይሄን ልክ እኔ አንዳንድ ወዳጆቼን ምን እላለሁ ትንሽ ቻሌንጅ ውስጥ ገብተው ቁጭ ብለን ስናወራ ያው ናዳው ሊጀምር ነው በጣም መሮጥ ጀምር እላለሁ። because ናዳውን አምልጠው የሆነ ዲስታንስ ካልሄድክ ናዳው ከፊትም ሊቀድምህ ይችላል። ሶ የካሽ ፍሎ ችግር ሲገጥም ቶሎ ዲቴክት አድርገህ ሶሉሽን ሰጥተህ ካልሄድክ እሱን ለመፍታት የምታደርገው ኢሹ ሌላ አደጋ ውስጥ ይከታል።